አሁን በተሰማ ሰበር ዜና ኢራን ከእስራኤል የኒውክሌር ማበልጸጊያ በቅርብ ርቀት ላይ የሚገኙ ሁለት ደቡባዊ ከተሞችን ማለትም አራድ እና ዲሞና የተሰኙ ሁለት የእስራኤል ከተሞች ላይ እንግዲህ ከባድ ጥቃት በሚሳኤል መፈጸሟን እንግዲህ በተለያዩ መረጃዎች እየተመለከትን እንገኛለን። እንግዲህ የእስራኤል የኒውክሌር ማበልጸጊያ ነጌቭ በረሃ ላይ የሚገኘው ሽሞን ፔሬዝ የኒውክሌር ፋሲሊቲ አጠገብ የሚገኙት እንግዲህ እነዚህ አራድ እና ዲሞና የተሰኙ ከተሞች እንግዲህ ከባድ የሚሳኤል ጥቃት እንደደረሰባቸውና ከዚህም ጋር ተያይዞ እንግዲህ ከባባድ የህንፃ መፈራረስ እንዲሁም ደግሞ የተለያዩ ሰብአዊና ንብረት ጉዳት እንደደረሰ እንግዲህ የተለያዩ መረጃዎች እያመላከቱ ይገኛሉ። ኢራን ይህንን ጥቃት የፈጸምኩት በኒውክሌር ፋሲሊቲ ላይ ከደረሰብኝ ጥቃት ተነስቼ ነው ስትል፣ እስራኤል ደግሞ ከ100 በላይ ዜጎቿ ከባድ መካከለኛና ቀላል ጉዳት በጥቃቱ እንደደረሰባቸው እያስታወቁ ይገኛሉ። ይህንም ተከትሎ እንግዲህ በአካባቢው የሚኖሩ ነዋሪዎች እንዲሁም ዓለም አቀፉ ማህበረሰብ ከባድ ስጋት ውስጥ ገብቷል። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉ። ቤቱን ፎሎ ማድረግ ደግሞ አይረሳ።